የ2024-25 የበጀት ዓመት ሁላችንም እንደምናውቀው በሀገራችን ውስጥ በተለይ ትልቅ ሪፎርም የተካሄደበት ዓመት ነው። ይሄም የብር የመግዣ ተመንን ከገበያ ጋር የማጣመር የኢትዮጵያ ብሔራዊ ባንክ የተለያዩ የፖሊሲ ኢንስትሩመንቶችን ያመጣበት ዓመት ነው። እንዲሁም የካፒታል ማርኬት እንደዚሁ ስራ የተጀመረበት ወደ ስቶክ ኤክስቼንጅም ለመሄድ የተለያዩ ስራዎች የተሰሩበት ዓመት ነው። ከዚህ አንጻር ስናየው የዘመን ባንክ የዚህን ዓመት ስኬት እጅግ በጣም አመርቂ ተብሎ ሊጠቀስ የሚችል ዓመት ነው። በዚህ ዓመት አጠቃላይ ገበያችን ከ14 ቢሊዮን ብር በላይ ሆኗል። እንደዚሁም ደግሞ ትርፋችን እንደዚሁ ወደ 9 ቢሊዮን ብር የደረሰ መሆን ችሏል። ከሁሉም በላይ ደግሞ የተከፈለ ካፒታላችን ከ9 ቢሊዮን ብር በላይ እንዲደርስ ወይም ለመድረስ ችሏል። እነዚህና ሌሎችም በዓመቱ ውስጥ ያከናወናቸውን ነገሮች ስንመለከት ለዘመን ባንክ ዓመቱ እጅግ በጣም አመርቂ ዓመት ነበር ለማለት ይቻላል።